አንድ የደስታ ምንጭ አሁን በጥናት ያገኙት ተወበል የዲኑ ዘንዳን በጥናት ያገኙት ስንት 70 ዓመት ጥናት አድርገው ደስተኛ ሰዎች አሉ። አንዳንድ ሰው ንግግሩ 20 ዓመት ያማል 20 ዓመት ባየህ ቁጥር ያማል። እኔ የሚገርመኝ ምን ጠቀመ? ይሄ የመሳሰሉ ነገሮች የተሸከመ ጠቃሚ ዒልም ይላል። ይሄ ዒልም ቀራር አይ ጊዜ የለኝም ካለ ፈርድ ቀርቻለሁ የግዴታ ያለብኝ ሁለተኛ ሰዎች ደረጃ አለ። የዓቢዶች ደረጃ ኢባዳ ፈርድ አይ በቀሩ በኋላ በኢባዳ የሚያሰልፍ በምን የሚያሰልፍ يعني ሱና ሰላት አብዛ ቀብልያ ባዕድያ ተሐጁድ አዋቢ ቁርአን ብዙ ቀራ ኢባዳ አብዛ ሁለተኛ ሶስተኛ ዒልም ብዙ አልቀራ ፈርድ ነገር ያውቃል ኢባዳ ያውቃል። ሶስተኛዎቹ ኸይር ስራ ለኸይር ሰዎች እንዲገራላቸው ሰበብ ሆናሉ ማለት ነው። ብዙ ኢባዳ አትችልም መስጂድ ገነባህ አንተ ዒልም ብዙ መቅራት አትችልም ኪታብ ዑለማዎች የሚፈልጉት ኪታብ እንደምትለው ነው። ከዚህ ቡኻሪ አቁቀር ቡኻሪ ጋሰተታች እንጂ አሁን እንደሚያቀርቡ ተፍሲር ጋሰተታች ይሄ መድረሳ ምን ያስፈልገዋል? ውሃ ያስፈልገዋል። አሁን ኢባዳ ነው ፈርድ ነገር ፈርድ ነው ሰደው ምን ያስፈልገዋል? ውሃ መቆፈር ያስፈልጋል። ቆፍረን ታውቁኛለህ 800 ሰው ጋር ሁሉ ውዱእ አድርጎ የሚሰግደው ያው ውዱእ የሚያደርገው ለአንተ ሐሰን አውዛለ ሐሰበራ ዓሊም አለው ትልቅ ሙፈሲር ሙሐዲስ አፍሰን ሲሆን ጠየቀሩ እንደገና ለሐጃቸው ከመን አልካቸው 10 ሆናችሁ ተስማምታችሁ 10 ቆዳያ ሸሆሮች እርሱም ስለ ቁርአኑ እንጂ ምንም አይጨነቅ የቤታችሁ ከራይ ትምህርት ሁሉ አልቆ እርሱ ቀይት ነው ይሻገሩ ዱዓ ብቻ አድርጎላችሁ አሁን እኚህ ሸህ ለይሁም የሚያደርጉት ዱዓ አንተ ጠይቀ ይበቃ እነዚህ 10 ወጣቶች ቢፈልጉ ይበቃቸዋል። እሱ ይችላል ሻስደሉ ዝምይዘ ወከባቸው የዚህ ሸህ ዱዓ ይበቃቸዋል። አኺራ መዳ ይሄ ብቻ ሐሰና አላህ ከተቀበለ ይበቃል። ኸይር ሰራ ለኸይር ሰዎች እንዲገራ ሰበብ ሆና ነው። የስንተኛ ደረጃ ሶስት አይኑ መንቀራ ኢባዳ ማላበዛ ለሰው ኸይር እንዲገራ አላገልግል አንድ ነው የቀረህ በቃ ከዚህ በላይ ሙናፊቆች ደረጃ ልትወድቅ ነው። ምንድነው ሲል በራስ ሐጃ ተጠመደ ምንድነው አንተ ነጋዴ ስማ ቢታው አንተ ኸይር ብዙ ስለመለጠ እዚህ ያለው ኸይር አደጋ ላይ ስላለ መጠንቀቅ አለብህ። ምን ልጠንቀቃለች? ስራ ነው የምትሰራው ታም የተመርከቱ መርከታ ነው የምትሰራው በስራ ለአንተ ለቤተሰብ በሚሆን ሐላል ከስብ ላይ ተሻፈ ስራህ ላይ ሐራም አትልከው ስራህ ላይ ሐራም ላትነካ ሙስሊሞች ከአንተ የዳኑ ይሆኑ በምላስህም በእጅህም በምንም ማንም የለህም ሐሰና የለህም እዚህ ጋር አደጋ ላይ ስላለ በቃ መጠበቅ ነው ያለበት ያለች ደረጃ አላስ ይሄ በዚህ ምክር የሰራ ነጋዴ ምሳሌ ምንድነው? ከቤት ይወጣል ስራ ቦታ በአማና ወላሂ የለ በአላህ ስማች አይዋሽ አጭበረበር ምን አይ በአማና ይሰራል ዘካቱን ያወጣል አይዋሽ ሰው አይሰድብ ሰው አያማ ሰው አዛር ሰላም ያው ሰላም ከሰው ጋር ከሰፈሩ ጋር ሰላም ይሰራል ቤቱ ይመጣል ኢባዳውን ያደርጋል ይተኛል ይነሳ ይሄ ከዚህ ሌላ የሙእሚን ደረጃ የለም ማለት ከዚህ በታች ያለው የማን ደረጃ ነው ስትላቸው ይሄ የጠፊዎች ደረጃ ማን ነው አሉ ወልዒያዙ ቢላህ ኢላል ኪታቡ ላይ ወልዒያዙ ቢላህ አን ተሽተግለ ቢማ ያህድሙ ዲነክ ዲንህን በሚያፈርስ ነገር መጠመድህ አው ትዕቢያ ዓብደን ሚን ዒባድላህ የአላህ ባሪያ አንድ ሰውን አዛ በማድረግ መጠመድህ አሉ አንድ የአላህ ሰው የመንገላው ስትወጣ እዚህ በሩ ላይ አንድ የቆመ ሰው ሀብታም አይደለም ላይ ሙስሊም ላ ኢላሃ ኢለላህ ሙሐመድ ረሱሉላህ ይሄን አዛ ማድረግ አኺራን ሊያበላሸው ይችላል። የሙእሚን ደረጃ ይሽታ አራተኛው ከዚህ ከአራቱ ውጭ የማን ደረጃ ነው ብለን የሙናፊቅ ሰው አዛ በማድረግ መጠመድ አህለ ሱና ወልጀማዓ መለያቸው የአላህ ሰዎች ተውና ሰው እንስሳ አዛ ያረጉ እንስሳ በግዳድ ላይ አንድ ዓሊም ትልቅ ዓሊም በግዳድ የሚኖር ነበር ዓሊም ሙፍቲ ቃኢም الليل የሚያስተምሩ ተሐጁድ የሚሰሩ ያ ሁሉ የሰሩ ኸይር የምትለውን በር የሰሩ ሰው ከሞቱ በኋላ በመናም ታይ እንዴት ሆነ ሲላል ተቃላችሁ በምን አላህ ለማራቸው
ተሐጁዱ ኢባዳው ያው ለማስተማር ያው ለትልቅ ደረጃ እያለ በغداد መንገድ ላይ እየሄዱ ድመት ያሉ ዝናብ መጥተው ስትንቀጠቀጥ ያዋል አንስፈር የነበራቸው ምን ሆነ ጨርቅ ምን ይሁን በርሱ ሰውነቷ እንዲሞቅ አደረጓል። በዚህ አላህ ማራቸው ለድመት እንዲያዘን እንዲሆነ ድመት አዛ ያደረገ ደግሞ እኮ ሪያዱ ሳሊሒን እኮ ሳለ ገባች አለች دخلت امرأة من نار في هرة ድመት እና እንስሳ ጋር እንዲሆነ አንድ ሙስሊም አዛ ያደረገ ሰውስ አኺራ እንዴት ይሆናል? አንተው ገምተው እስኪ ያሳይህ ድረስ እንዲሁ ገምተው። ይሄ ነው መለያው የአላህ ሰዎች አላህ የሚፈሩ ዑለማዎች የአኺራን የሚከጅሉ ዑለማዎች መለያቸው ይሄ ነው። ተውና ሰው እንስሳ አዛ ያደረገ እንስሳ መንገድ ላይ እየበሉ ምግብ ውሻ መጣሉ አንዴ አላህ ሰው ውሻ ምን አሉት? ውሻው አንተም ከቦታ ብላ አሉት። እኔም ከቦታ እየበላው ነው። አያቸው ከውሻ ጋር ያላቸው አደብ እኮ እንዴት ነው? ተውና ከሰው ጋር በዚህ ነው የሚደረሰው። አላህ እንዲከፍትልህ ዱንያ አኺራ እንዲያምር ከፈለክ አደብ ማዕረብ ከአላህ ጋር አላህ ያዘዘህን ነገር አክብር። አንቢያዎችን አክብር፣ ዑለማዎችን አክብር፣ ወላጆችህን አክብር፣ ጎረቤትህን አክብር። ሙስሊሞች ጋር በሰላም ኑር። ከአፍህ መልካም ነገር ይውጣ። ብትሰራ ኸይር፣ ብትናገር ኸይር። ለዚህ አጭር ሐያት ለምን አኺራን ታበላሸዋለህ? አጭር እኮ የአላህ ሰዎች ተውና ለሸር ለኸይር አልበቃላቸው። አንዳንድ ዑለማዎች ረመዳን ላይ ከረመዳን በፊት የሚፈልጉትን ነገር ጻፉ። ይሄን ያክል ቁርአን፣ ይሄን ያክል እንዲህ ጽፈው የነየቱን ስራና ቀኑ አልበቃል አሉ። ለኸይር ስራ አነሳቸው ቀኑ ተውና ወደ ሸር ሊሄዱበት ለኸይር አንጠበቃቸው። ለኸይር እኛም እንዲህ ምን ሆነ አላህ ያርጋ ኸይር ምን ሰራበት አላህ ያድርግ። የመጨረሻው ምክር እነዚህ ስድስቱ በዚህ እናኸትማው። ደከማችሁ ይብቃ። የሚናገረው ሳይደክመው የሚያዳምጥ ይደክማል። ሰለላሁ ዐለይሂ ወሰለም ማድመጥም እኮ ያደክማል። አንዳንድ ሰው አንዳንድ የማይሆን ነገር የሚናገር ሰው እኮ ስትሰማ አንተ ይደክማል። አረ አላህ ብለህ በቃ ይተላ አልገጠማችሁም? አላህ ይገጠማችሁ ሰው አላህ ኸይር እንዲያገጠማችሁ። ሰውየው ከአላህ ጋር ባለው ሙዓመላ መስዋዕት ከፈሉ ከሰው ጋር ባለ ይሄው ሳሊህ መሆን ማን ይፈልጋል? ዛሬ ሁላችንም ሳሊህ ሆነን እንውጣ ከዚህ መስጂድ። ይሄ መስጂድ ግብ የረገጠው ሁሉ ሳሊህ አላህ ያርጋ። ከአላህ ጋር ባለው ሙዓመላ ሰውየው ሳሊም ነው የሚተርፈው ሰው ወይ ያኒ ሐላክ የሚሆን ወይ አትረፍ ሳሊም አው ራቢዕ አው ኻሲር። ሳሊም አላህ ግዴታ ያደረገበትን ነገር ይሰራው፣ ሐራምን ይተነቀቃል። ሱና አያ ቀብሊያ ባዲያ ሰደቃ ዘካትን ያወጣው። በአመት ረመዳን ይጾማል፣ ሐጅ ያደርጋል፣ 5 ወቅት ሰግደህ ይተኛል። ሐራም አይነካ። ሐራም አላህ ያደረገውን ነገር አይነካ። ይሄ አላህ በረህመቱ ኢንሻአላህ ከሚድኑ ሰዎች ነው። በረህመቱ የአላህ ነው ያቀማል ዑለማዎች ያስቀምጣሉ። ሁለተኛው ራቢህ አላህ ራቢህ አላህ ያርግ። አትራፊ ማለት ምን ኸልቅ ነው? ይሄ 5 ወቅት ሰላት ይሰግዳል፣ ቀብሊያ ይሰግዳል፣ ባዕዲያ ይሰግዳል፣ ተሐጁድ ይሰግዳል፣ ዊትር ይሰግዳል፣ ዱሃ ይሰግዳል፣ አዋቢን ይሰግዳል፣ ተሐጁድ ተራዊህ ይሰግዳል፣ ሰላት ተስቢህ ይሰግዳል። ሱና የተባለው አይተው ዘካትን ያወጣል፣ ሰደቃም ያበዛል። ረመዳንም ይጾማል፣ ሰኞና ሐሙስን በወር 3 ቀን ማሹራ ታሱአ ይጾማል። ይሄን ፈርድም እየሰራ ولا زال عبدي يتقرب الي بالنوافل حتى احبه له። ይሄ አትራፊ ነው። አላህ አትራፊ አላህ ያለ። ሶስተኛው ከሳሪ ሰው ነው። አላህ ይጠብቃል። አላህ ግዴታ ያደረገበትን ነገር የሚያጓድል ሰው 5 ወቅት ሰላት እሷን የሚያጓድላል፣ ዘካት በአመት አንዴ እሷን የሚያጓድላል። አላህ ይጠብቃል። ይሄ ከአላህ ጋር ያለ ሙዓመላ ሳሊህ ለመሆን ከአትራፊዎቹ ሆንክ እዚህ ጋር ተማም። አሁን ከሰው ጋር ደግሞ አንድ ሙእሚን ከሌላ ሙእሚን ጋር ያለው ትስስር ላይ በሶስት ይከፈላል። አላህ ከምርጦቹ አላህ ያርገን። አንደኛው የመላእክት አይነት ጠቢዓ ያለው ነው። አላህ አለይም አንዳንድ ሰው ሸር የማያውቁ ሰዎች አላያቸው ሸር ይገርማቸዋል። ሸረኛ ሰው አለ እንዴ ይላል። አንዴ ኢህያ ኡሉሙዲን እየቀሩ በጣሃራ ያደጉ ቤተሰቦች ናቸው። ሸር ያውቁ፣ ስድብ ያውቁ።
በጣም ሩቅ እየሄዱ ይቀሩ ነበር። ተማሪ ናቸው ሼክ ላይ እናንተ ከምትመላለሱ ይሄን ኪታብ ቀሩ ተብለ አደረገ። ሲቀሩ ሩባል ሙንጂያት አለ፣ ሩባል ሙህሊካት አለ። ያኔ ተወሰኑ የሚያጠፉ ባህሪዎች አሉ እንደ ኪብር፣ ሐሰድ፣ ምቀኝነት፣ ሸሩ ምን ምትለው ሰው ላይ እሱን እዛ ጋር ደረሱ። ኪታቡ ላይ አያውቁትም አሉ። ምን ሆኖ ነው ኢማም ገዛሊ ይሄን ምጽሁት እዚህ ላይ ሄዱላቸው ሼኹ ጋር ምን ሆኖ ነው ኢማም ገዛሊ ሐሰድ፣ ጥላቻ፣ ሸር፣ ምቀኝነት ይላል ምን ሆኖ ነው ኢማም ገዛሊ ጻፈው ሲሉ አላህ ሼኹ ሳቋል። ይሄ ለእናንተ አይነቱ አይደሉም አሉ። እናንተማ ጣሃራ ቤተሰቦች ናቸው አለ። አታውቁትም አለ። በጣሃራ ነው ያደጉት። እናት ጣሃራ፣ አባት ጣሃራ፣ ቤቱ ስድል የለ ምን ሰፋ ይሰፋ። ሰው አላህ ያርገን፣ ሰው አላህ ያርገን። ኢዳን አንደኛው ማነው የመላእክት አይነት ጠቢዓ ያለው ይሄው አላህ ዘንድ ከሁሉ በላይ የተወደደ ሰው መሆን ከፈለግ ለሰው ጠቃሚ ሰው ጠቃሚ መሆን ካቃተ ሰው እንደኛ ይሄ ነው ረመዳን ሰው ጠቃሚ ምንድናቸው? የአንደኞቹ ደረጃ ለሰው ሐጃ የሚሮጡ ሰዎች ለሰው አዝነው የሰው ቀልብ ደስታ እንዲገባ ደስ ይላቸዋል። አንድ የደስታ ምንጫውን በጥናት ያገኙት ተወበል የዲኑ ዘንዳን በጥናት ያገኙት ስንት 70 ዓመት ጥናት አድርገው ደስተኛ ሰዎች አሉ። ለሰው የሚኖሩ ሰዎች፣ ይቅር የሚሉ ሰዎች፣ ቸር የሆኑ ሰዎች፣ ለሌላው ብሎ የሚኖሩ ሰዎችን ደስተኛውን አገኛቸው። እኔ የሚል ሰው ነው መከራ ነው። እኔ ብቻ ልብላ፣ እኔ ብቻ ነው ተውና አኺራ ዱንያ ያለ ሰፋት አለ ጨጭራ ዱንያ። እነዚህ ለሰው ጥቅም የሚራራጡ ሰዎች አንደኛ ደረጃ ላይ አላህ ዚያዳ ያርጋ። ሁለተኛ ሰዎች የጉዑዛን ደረጃ አሉ። ታውቃላችሁ ጉዑዛን ማለት ያው አሁን ይሄ ድንጋይ አሁን ይሄ አይጎዳኝም እኮ ተገቡ አይመታኝ አዛረገኝ አያመ ጥቅም አልከጀልበትም። በቃ በራሱ ሐላል ነው። የጉዑዛን ደረጃ ነው። የግድግዳው እንስሳው እንደ ድንጋይ ሆነ አይጠቅምህም፣ ጉዳቱንም አትፈራው። አንዳንድ ሰው አለ አሁን ሰፈር የሚኖር አይጠቅምህ አይጎዳህ በራሱ ሐላል መሽጉል ነው። ስራ ይሄዳል ይመጣል፣ አዛ ያረገ አያወድስህ አይሰድህ አይጠቅምህ አይጎዳህ መሳቀለ ሲገባ ይወጣል። የሁለተኛ ደረጃዎች ናቸው አለ። ሙሲባው ሶስተኛው ደረጃ ነው። አላህ ይጠብቅ። አኺር ዘመን የበዛው የሶስተኛው ደረጃ ነው። አላህ ይጠብቀን። አንደኞቹ ጋር ከፈር አሚን ያለ ሁላ ደረጃ አላህ ላይ ሶስተኛ ደረጃው እስከ الحيه والعقارب እንደ እባብና ጊንጥ ደረጃ ላይ ያሉ ሰዎች ናቸው። ቢናገር ሰው ማሳመም፣ ቢናገር ሰው ምላስ አሉ አጥንት የለውም አሉ፣ ግን አጥንት የመስበር ኃይል አለው። አንዳንድ ሰው ንግግሩ 20 ዓመት ያማል፣ 20 ዓመት ባየህ ቁጥር ያማል። እኔ የሚገርመኝ ምን ጠቀመህ? ቆይ ሰውየውን እስኪ ኢንተርቪው ብናደርገው እሺ፣ 10 ሰው ቀልብ ሰጥቷል ነው እስከዛሬ ድረስ ተርጀማ ቢሮ በቀን 10 ጁዝ አኸተመ እንዲያደረገ ነበር የሚጻፈው። ሰው ሲሞት እሱ ደግሞ የሚጻፈው በቀን 10 ሰው ያቆስላል። የሚጻፈው ደግሞ ተባለ የሚቀርል በቀን ስንት ያቆስላል? ይሄ ትንሽ እኮ ነው። ኢጅቲሃድ እንደ ኃይል ኢጅቲሃድ አድርገው صلى على الحبيب ምላስ አጥንት የለውም፣ ግን አጥንት ይሰብራል። ለዚህ ነው ነብዩ ሐዲስ ላይ ሰለላሁ ዐለይሂ ወሰለም من كان يؤمن بالله واليوم الآخر فليقل خيرا أو ليصمت። ያው ኸይር መናገር ትችላለህ። አልችልም ማለት እኔ ሀገ ጠቢዓዬ አፌን ከከፈትኩት አለ ሸር እንዲያወጣ በቃ ዝም ብለህ አላህ ዝም ብለህ ሰላም፣ አንተም ሰላም እኛም ሰላም፣ መላእክቱም እዚህ ያለው በቃ። ሶስተኛዎቹ ሐየ ወልአቃሪብ እንደ ጊንጥና እባብ ናቸው። ሰው መንደ ሰው አዛማ ሲመጣ የሆነ ቦታ ሲመጡ ያ አላህ መታበር ይባላል። በቃ ዝም ብለህ አይሰው ሲሞት አልሐምዱሊላህ እሱም አረፈ እኛም አረፈ ይባላል። ኢና ሊላሂ ወኢና ኢለይሂ ሰው አላህ ያርገን፣ ሰው አላህ ያርገን። ያ ረመዳን የቀረው ረመዳን ላይ እነዚህ ዛሬ ቀራናቸውን እስኪ ሁላችን ቤት ሄደን ዛሬ እንተካላችን።